ወንድነት ምንድነው? ይህ ጥያቄ ለብዙዎቻችን ግራ የሚያጋባ መልሶች ይዞ ይመጣል። ይህ ጥያቄ ለዘመናት በተለያዩ መልኮች ሲመለስ ቆይቷል። ነገር ግን በሳይንሱ ዓለም የወንድ ልጅ ጉልበት፣ ድፍረትና ስብዕና በአንድ ወሳኝ ሆርሞን ላይ የተመሰረተ ነው። እሱም ቴስቴስትሮን ነው። ቴስቴስትሮን ምንድነው? ቴስቴስትሮን ምን ማለት ነው ብላችሁ ልትጠይቁ ትችላላችሁ። ይህ ሆርሞን የወንድ ልጅ የህይወት ሞተር ማለት ነው። ውድ የክላሲክ ቤተሰቦች እንደምን ናችሁ? ዛሬ ይዤላችሁ የመጣሁት ስለ ቴስቴስትሮን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ሰፖርት ያድርጉ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ቴስቴስትሮን በወንድ ልጅ አካል ላይ ያለው ሚና ምንድነው ብለን ስናይ የመጀመሪያው የጡንቻ ግንባታና ጥንካሬ ነው። የጡንቻ ግንባታና ጥንካሬን ስናይ ቴስቴስትሮን ከሌለ በስፖርት ጡንቻን ማሳደግ ፈጽሞ የማይቻል ነው። ፕሮቲን ወደ ጡንቻ እንዲቀየር ትዕዛዝ የሚሰጠው እሱ ነው። ስለዚህ ቴስቴስትሮን ያለ ስፖርት ምንም ዋጋ የለውም። በሁለተኛው የአጥንት ጥንካሬ ነው። የወንዶች አጥንት ከሴቶች የበለጠ እንዲጠነክር የሚያደርገው ይህ ሆርሞን ነው። ሶስተኛው የፀጉር እድገት ነው። የፀጉር እድገት ቴስቴስትሮን ማለት ፂምና ሌሎች የመሳሰሉትን ማለቴ ነው። የወንድነት ምልክቶች እንዲወጡ የሚያደርገው በቴስቴስትሮን ምክንያት ነው። ስለዚህ ወንድ የሚያደርገው ቴስቴስትሮን ነው። በአራተኛ የስነ ልቦና ጥንካሬ ነው። ስነ ልቦና ጥንካሬ ስንል ድፍረት፣ ውሳኔ ሰጪነትና በራስ መተማመን ያካትታል። ከፍ እንዲል ያደርጋል። ይህም በቴስቴስትሮን ምክንያት የሚመጣ ነው። ቴስቴስትሮን መቀነስ ምልክቶችን ስናይ አንድ ወንድ የቴስቴስትሮን መጠኑ ሲቀንስ የሚታዩበት አደገኛ ምልክቶችን እናያለን። የመጀመሪያው ቶሎ መታከትና የኃይል ማጣት ነው። ይህ ማለት የሆነ ስራ ልትሰሩ ተነስታችሁ ያንን ስራ ሳሰሩት ድካም ይሰማችኋል፣ ኢነርጂ አይኖራቸውም እና ቶሎ የመነጫነጭ ባህሪ እና የመታከት ባህሪ ያመጣል። ይህ የቴስቴስትሮን መቀነስ ነው። ሁለተኛው የጡንቻ መሟጠጥና በሆድ አካባቢ የስብ ክምችቶች መጨመር ነው። ይህም ቴስቴስትሮን ሲቀንስ የሚያሳይ ነው። በሶስተኛው የድብርት ስሜትና ለነገሮች ተነሳሽነት ማጣት ነው። ይህም እንዳወራ ነው የሆነ ነገር ለመስራት አቅዳችሁ ተነሳሽነት ማጣትና ቶሎ የመስነፍን እንዴት ነው ወንድነትን ይገላል ብላችሁ ልጠይቁ ትችላላችሁ። በአሁን ዘመን ወንዶች ከሚጋፈጧቸው ትልቅ ጠላቶች አንዱ ስትረስ ነው። ስትረስ ማለት ዋነኛውና ትልቁ ጭንቀት ነው። ስንጨነቅ አእምሯችን ኮርቲዞል የተባለ ሆርሞን ያመነጫል። ሳይንሳዊ እውነታ ደግሞ ኮርቲዞልና ቴስቴስትሮን እንደ ውሃና ዘይት ናቸው፣ አብረው አይኖሩም። ይህም ፈጽሞ የማይገናኙ ግብአቶች ናቸው። የኮርቲዞል ተጽዕኖን ስናይ ሰውነታችን ስብ እንዲያከማች ያደርጋል። ትልቁ ሰውነታችን ያለንን ስብ እንዲያከማችና ኢነርጂ እንዲሰጠን ያደርጋል። በሁለተኛው የሰውነት መቆጣት ይጨምራል። ይህም ሰውነታችሁ የሆነ ነገር ስትሰሩ ቶሎ የመቆጣትና ስትራፕ የመያዝ ነገር ያመጣል። ይህም የቴስቴስትሮን መጨመር ዋነኛው ነው። በሶስተኛው ቴስቴስትሮን የሚመረትበት መፍትሄዎችን ስንመለከት ደግሞ የተፈጥሮ የእግር ጉዞ ማድረግ ነው። በቀን 30 ደቂቃ በንጹህ አየር ውስጥ መጓዝ ኮርቲዞል በከፍተኛ ደረጃ ይቀንሳል። በሁለተኛው ደግሞ የአተነፋፈስ ስልቶች ናቸው። ጥልቅ አተነፋፈስ ወይም ዲፕ ብሪዚንግ አእምሮ በማረጋጋት ሆርሞን እንዲስተካከል ያደርጋል። በሶስተኛ የምናየው እንቅልፍና ሆርሞን ነው። እንዴት ይህ ነገር ሊገናኝ ይችላል ብላችሁ ልታስቡ ትችላላችሁ። ብዙዎች እንቅልፍ እንደ ስንፍና ያዩታል። ነገር ግን ለወንድ ልጅ እንቅልፍ ማለት የቴስቴስትሮን ፋብሪካ ማለት ነው። ቴስቴስትሮን 90% የሚመረተው እኛ ተኝተን በምናሳልፈው ጥልቅ እንቅልፍ ውስጥ ነው። ስለዚህ እንቅልፍ በደንብ መተኛት አለባችሁ። ሌላኛው ከመተኛታችን በፊት የምናየው የስልክ ብርሃንን መቀነስ ነው። አእምሮአችን ገና ቀኑ አልመሸም ብሎ እንዲያስብ ያደርጋል። ይህ ደግሞ ሜላቶኒን የተባለ የእንቅልፍ ሆርሞንን ያጠፋዋል። ስለዚህ ማታ ስንተኛ ስልክን በመቀነስ ራሳችን ላይ መስራት መጀመር አለብን። በሶስተኛው የጥልቅ እንቅልፍ ህጎችን እነግራችኋለሁ። ከመተኛት 1 ሰዓት በፊት ማንኛውም ኤሌክትሮኒክስን ማራቅና አለመጠቀም ነው። ይህም ትልቅ አስተዋጽኦ አለው ቴስቴስትሮናችሁን እንዲጨምር። ሁለተኛው ጨለማና ቀዝቃዛ ክፍል ውስጥ መተኛት ነው። ይህም ቶሎ እንቅልፍ እንዲወስዳችሁና በየቀኑ በተመሳሳይ ሰዓት መተኛትና መንቃት መቻል አለባችሁ። ይህም
ፕሮግራም እንድትንቀሳቀሱና እንቅልፍ ሰዓታችሁን እንዳዘሉ ያደርጋል። አራተኛውና ወሳኝ ንጥረ ነገሮችን ስናይ ዚንክ ነው። ዚንክ የቴስቶስትሮን ቁልፍ ነው። በቀይ ስጋ፣ በእንቁላልና በጥራጥሬዎች ውስጥ ይገኛል። ሁለተኛው ደግሞ ቫይታሚን ዲ ነው። ይህ በፀሐይ ብርሃን የሚገኝ ሆርሞን ሲሆን ቫይታሚን ዲ መሰል ቫይታሚን ለወንዶች ወሳኝ ነው። ሶስተኛው ጤናማ ቅባቶች ነው። እንደ አቮካዶና የወይራ ዘይት ያሉ ምግቦች ለሆርሞን ስራ አስፈላጊ ናቸው። ዳኛው ስናይ መወገድ ያለባቸውን ምግቦች እንመለከታለን። እሱም ከመጠን በላይ ስኳር፣ ኢንሱሊንን በመጨመር ቴስቶስትሮንን ይገላል። ይህንን ፈጽሞ ማድረግ የለብንም። ስኳር ያለባቸው ምግቦች ቶሎ ብለን መቀነስና በቻልነው አቅም ማስወገድ መቻል አለብን። በሁለተኛው ደግሞ አልኮል ነው። አልኮል ጉልበትን ማዳከም እና ኢስትሮጅንን ይጨምራል። ስለዚህ ይህንንም ቶሎ ብለን ማስወገድ መቻል አለብን። በክፍል 5 ስንመለከት ደግሞ የአካል ብቃት እንቅስቃሴና ያለውን ለውጥ ነው። የጥንት አባቶቻችን ለአደንና ለጦርነት ሲንቀሳቀሱ ሰውነታቸው ከፍተኛ ቴስቶስትሮን ያመነጭ ነበር። ዛሬ ግን ውሏችን ወንበር ላይ ሆኗል። ይህ የምቾት ቀጠና ወንድነትን ያጠፋል። ስለዚህ በቻልነው አቅም ወጥተን እንቅስቃሴ ከቻልን ጂም ገብተን ስፖርት መስራት ግዴታችን ነው። ውጤታማ የሚያደርጉን ስፖርቶችን ደግሞ ስንመለከት የመጀመሪያው ክብደት ማንሳት ነው። እሱም ዌይት ሊፍቲንግ የሚባለው ነው። በተለይ ትላልቅ ጡንቻዎች፣ እግር፣ ጀርባ፣ ደረት የሚያሰሩ ስፖርቶች ከፍተኛ ሆርሞን ያመነጫሉ። ስለዚህ በቻልነው ኪሎ እያነሳን ስፖርትና የተለያዩ ብረቶችን ብንገፋ ከፍተኛ ቴስቶስትሮናችንን ይጨምራል። በሁለተኛው የምናየው ስፖርት ከፍተኛ ጥንካሬ ያላቸውን እንቅስቃሴዎች መስራት ነው። ለአጭር ጊዜ በከፍተኛ ፍጥነት መሮጥ ወይም መንቀሳቀስ ነው። እሱም ከፍተኛ ቴስቶስትሮናችንን የሚጨምር የአካል ብቃት እንቅስቃሴ ነው። ይህን ሁሉ ነገር ስፖርት ሲሰሩ ከመጠን በላይ አለመስራት ነው። ስፖርት ሲበዛ በሰውነት ላይ ለጭንቀት ያደርጋል። መጠኑን በመጠበቅ በሳምንት ከ3 እስከ 5 ቀን ተገቢ ነው። ስለዚህ ከ3 እስከ 5 ቀን ስፖርት በመስራት ቴስቶስትሮናችን መጨመር እንችላለን። ሌላኛው የምንመለከተው ውፍረትና የሆርሞን መዛባት ነው፣ ወይም ስብና ኢስትሮጅን እናያለን። በወንድ ልጅ አካል ላይ የሚከማች ስብ ዝም ብሎ የተቀመጠ አይደለም። ስብ ውስጥ አሮማቴዝ የተባለ ይገኛል። ይህ ኢንዛይም ወንድ ሆርሞን ወደ ሴት ሆርሞን ይቀይረዋል። ስለዚህ ውፍረትን በቻልነው አቅም ማጥፋት መቻል ነው። ውፍረት አደጋን ስንመለከት ደግሞ ውፍረት በጨመርን ቁጥር የወንድነት ባህሪ እየቀነሰ የጡት ማደግ ይመጣል እና የድካም ስሜት ይጨምራል። ስለዚህ በቻልነው አቅም መቀነስ አለብን። ውፍረትን እንዴት እንደምታጠፉ ደግሞ ከዚህ በፊት በሰራሁት ቪዲዮ የቦርጭ ማጥፋትና የሰውነት መቀነስን ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። መጨረሻም የምናየው ቴስቶስትሮንን ከፍ ለማድረግ እነዚህን 6 ነጥቦች በአንድ ላይ መተግበር አለብን። ይህ ለውጥ በአንድ ጀንበር የሚመጣ ሳይሆን የዲሲፕሊን ውጤት ነው። ውድ የክላሲክ ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። ከተመቻችሁ ለብዙ ወንድሞቻችን እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ሰፖርት ያድርጉ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ